በጣም የሚገርም ፕሮጀክት ይዤላችሁ መጥቻለሁ። ምንም አይነት ላይቭ አትገቡ፣ ምንም አይነት ፓርቲ አትቀመጡም። በጣም በአጭር ጊዜ ውስጥ ብዙ ዶላሮችን ልትሰሩባቸው የምትችሉበት ፕላትፎርሞች እነሆ ይዤላችሁ መጥቻለሁ ማለት ነው። ዛሬ የመጀመሪያውን ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ላይክ እንደዚሁም ሰብስክራይብ ያደረጋችሁ በቀጥታ ወደ ቪዲዮ ማለፍ ነው። ከዛ በፊት ቪፒኤን ማብራት አለባችሁ። ቪፒኤን የምታበሩት ለምንድን ነው? ያለ ክፍያ ገብተን እንድሰራበት ማለት ነው። ስለዚህ ይሄን ይመስላል። በጣም የሚገርመው ነገር ደግሞ ዊዝድሮ ላይ አሳያችኋለሁ። ሳንቲም ማውጣት ትችላላችሁ። ሳንቲም ማለት ስለዚህ ትልቅ ብር 50 100 እያላችሁ ዶላር አይገርታችሁ፣ በትናንሽ ዶላር እያወጣችሁ ቼክ ማድረግ ትችላላችሁ ማለት ነው። እድሉን ተጠቀሙበት። እኔም ዛሬ ይዤላችሁ የመጣሁት በዚህ ቪዲዮ በደንብ ማሳያችሁ ይሆናል። ስቴፕ ባይ ስቴፕ ተከታተሉኝ ማለት ነው። ይሄን ቪዲዮ 1000 ላይ ካገኘ በተጨማሪም ኔክስት ያላችሁ ኮሜንት ካረጋችሁልኝ ፍላጎት እንዳላችሁ በደንብ ታሳዩኛላችሁ ማለት ነው። ስለዚህ ቀጣይ ደግሞ በቶን የሚከፍለን ፕሮጀክት አለ። ቴሌግራም ቦት ላይ ነው የምንሰሩት። እሱም ላይቭ የለውም ፓርቲ የለውም። ኦልሞስት $2 አውጥቼ ቼክ አድርግቻለሁ። በደንብ አይቻለሁ። ሚኒመም $1 ጀምሮ ማውጣት ትችላላችሁ። በዛ ፕሮጀክት ትልቅ ነገር እንሰራበታለን እንደ ቲም ማለት ነው። እሱ ቪዲዮ እንዲለቀቅላችሁ ከፈለጋችሁ ይሄንን 1000 ላይክ ማስገባት አለባችሁ። በቀጥታ ወደ ቪዲዮ እሺ ፋሚሊያንስ በቅድሚያ ለእናንተ ትረስት እንዲኖራችሁ እንደምትመለከቱት እዚህ ጋር BTC ያለ ቢትኮይን ነው ማይን እያረኩኝ ያለሁት። የሚገርም ፕላትፎርም ነው። ይህ ፕላትፎርም ከሌላው ፕላትፎርም ለምን ለየት ይላል ካላችሁ አንደኛ ላይቭ ግባት አይጠበቅባችሁ፣ ፓርቲ መቀመጥ አይጠበቅባችሁ፣ ምንም የሚከተታችሁ ነገር የለም። ስልካችሁን ብቻ ኮኔክት ስላደረጋችሁለት ራሱ ማይን ያደርጋል ማለት ነው። ስልካችሁ ጠፍቶ ዳታ ራሱ አጥፍታችሁ ማይን ያደርግላችኋል። ከዛ እናንተ ዊዝድሮ ማድረግ ነው። ዋናው እንደዚህ አይነት ስራ ላይ ትረስት ነው። ስለዚህ አሁን እንደምትመለከቱት እዚህ ጋር $0.04 አለኝ ወይም ደግሞ በBTC ካየነው በቢትኮይን ካየነው 0.00055 አለኝ ማለት ነው። ይሄ እቺ 0.04 ነች እንደምትመለከቱት ማለት ነው። ምንም ነገር ሳሰሩበት ራሱ ነው ማይን የሚያደርግላችሁ። አሁን ይሄንን እስቲ ዊዝድሮ ያደረገን እንመልከት ማለት ነው። በቅድሚያ እንደምትመለከቱት NC ዋሌት አለ። ስለ NC ዋሌት ካሁን በኋላ በጣም ብዙ ቪዲዮ ይሰራላችኋል። ምክንያቱም የሚገራርሙ ስራዎች እጄ ላይ ስላሉ ማለት ነው። ከእናንተ የሚጠበቀው ይሄንን ቪዲዮ 1000 ላይክ አስገቡልኝ። በተከታታይ የኦንላይን ስራዎቹ ለቅላችኋለሁ ማለት ነው። ስለዚህ ኮሜንት ላይ ኔክስት እያላችሁ 1000 ላይክ ማስገባት ነው። አሁን እዚህ ጋር ጂሜል ሰጥቻለሁ። NC ዋሌት ይባላል። ስለ NC ዋሌት መጨረሻ ላይ በደንብ ነግራችኋለሁ። እንደምትመለከቱት ማክስ ይላል። ስለዚህ ማክስ የሚለው ማክሲመም ነው። አንድ ጊዜ ክሊክ አደረግለትና እንደምትመለከቱት ያለኝን ባላንስ አስቀመጠልኝ። ሰከንድ አይፈጅም ዊዝድሮ ሲደረግ ራሱ ማለት ነው። ዊዝድሮ የሚል አለ ለእናንተ ለማሳየት ዊዝድሮ ልበለው ማለት ነው። የት ነው የሚያስገባልኝ? NC ዋሌት ላይ ገብተን እናያለን ማለት ነው። እንደምትመለከቱት ነው ጋይሶች፣ አለቀ በቃ ኮምፕሊት ብሎኛል። ሰከንድ አልፈጀም ማለት ነው። ኦልሞስት ከአንድ ደቂቃ በታች ነው ዊዝድሮ ራሱ ስታደርጉ። እንደምትመለከቱት አሁን ባላንስ 0 አለልኝ። ራሱ ማይን ያደርጋል ማለት ነው። ማይኒንግ ጀመረ ማለት ነው። ከዚህ ጋር ሲጨርስ ነው እነኝን እየሞላ የሚሄደው። በጣም ቤስት ነው። ምንም አይነት የእናንተን እንቅስቃሴ አይፈልግም። ኮኔክት ብቻ ማድረግ ነው። እናንተ የተለያዩ ስራዎችን እየሰራችሁ ይሄ በራሱ ሌላ ኢንካም ጀነሬት ያደርግላችኋል ማለት ነው። NC ዋሌት ላይ ገብተን ቼክ እናደርጋለን። በቅድሚያ VPN-ናችሁን ኦን አድርጉ። VPN ካላበራችሁ ይሄ ፕላትፎርም ስለማይሰራላችሁ ማለት ነው። ምክንያቱም እንደ ኢትዮጵያና እንደ ኢስት አፍሪካ ሪቻርጅ ማድረግ አለብን ይላል። ስለዚህ ቀላሉ መፍትሄ ምንድነው? VPN ማብራት ነው። የፈለጋችሁትን VPN ኦን ታረጉና እንሰራጋላችሁ ማለት ነው። ቀጥታ ወደ ስራው ትገባላችሁ። ኦን አድርጉ። እኔ ደግሞ NC ዋሌት ላይ ሊሄድና በደንብ ቼክ እያደረኩ ገባ ወይስ አልገባም የሚለው ነገር አሳያችኋለሁ። ዊዝድሮ ሂስቶሪ ጋር ብንመለከት እዚህ ጋር እንደምትመለከቱት ያወጣዋቸዋሉ ማለት ነው። ጸዳዴ ነገሮች ናቸው። ስለዚህ ሪል ነው ስራው። ሪል ያለው ነገር ጋራንትድ ሆኜ አልነግራችሁም ለእናንተ። እሺ አሁን ቀጥታ NC ዋሌት ላይ ሊሄድለት። እንደምትመለከቱት NC ዋሌት ይሄ ነው። ሊንኩን ዲስክሪፕሽን ላስቀምጥላችኋለሁ፣ ማውረድ ትችላላችሁ። ተጨማሪ ደግሞ ስለ NC ዋሌት አከፋፈት ቴሌግራም ቻናል ላይ @ቢባራ34 ፖስት አግኝቼላችኋለሁ። ሞስት 1-2 ደቂቃ የሚሆን ነው። በደንብ ቼክ አድርጉትና ቴሌግራም ቻናላችን ላይ ማለት ነው። ቀጥታ ሬጂስተር ማድረግ ትችላላችሁ። አሁን ፓስኮድ ይጠይቀኛል። የራሴን ፓስኮድ አስገባለታለሁ። ፓስኮድ እንዳስገባው እንደምትመለከቱት ባላንስ አስቀምጠልኝ ማለት ነው። አያችሁ 0.269 USD ያለ ሂስቶሪ ጋር ቼክ እናድርገው። ከታች ሂስቶሪ አለ እንደምትመለከቱት ቅድም ያወጣሁት 0.0055 BTC ቢትኮይን ገብቶልኛል ማለት ነው። BTC ብንመለከት እዚህ ጋር እንደምትመለከቱት አሁን ላይ በኢትዮጵያ ስንት ባላንስ አለው? እንደምትመለከቱት አንድ ቢትኮይን 10.6 ሚሊዮን የኢትዮጵያ ብር ነው ማለት ነው። አንድ ቢትኮይን ወደ ዶላር ብንቀይረው ደግሞ እዚህ ጋር እንደምትመለከቱት USD ላይ እናርገው። እዚህ ጋር USD እናረጋለን ማለት ነው። እንደምትመለከቱት አሁን ላይ ያለው ባላንስ በዶላር አንድ ቢትኮይን 68596.78 ዶላር ነው አንድ ቢትኮይን ኢማጂን። ስለዚህ ጭዊው ዝም ብሎ ተራ ነገር እንዳይመስላችሁ ከትልቅ ቢትኮይን ቻሌንጅ ጋር ነው። ስለዚህ ማርኬቱ ሲምፕል እንዳይመስላችሁ ገብታችሁበት በደንብ ስሩ። ኦልሞስት $100 በላይ ነበር። እየቀነሰ እየመጣ ነው። ይቀንሳል፣ ይጨምራል። የማርኬት ነገር ነው ይሄ። ክሪፕቶ ከረንሲ ላይ በደንብ የምታውቁ ሰዎች ታውቃላችሁ ማለት ነው፣ አብሶ ትሬድ የምታደርጉ ሰዎች። ስለዚህ እንደምትመለከቱት ይሄን ይመስላል ባላንሱ። አሁን ቀጥታ እንዴት ሬጂስተር እንደምታደርጉና እንዴት ማይኒንጉን እንደምትጀምሩት በሰፊው ማሳያችሁ ይሆናል ማለት ነው። ቪዲዮ አይረዝም፣ በጣም ሾርት የሆነ ቪዲዮ ነው። በቀጣይም እንደዚህ አይነት ተመሳሳይ መሰራቸው ፕላትፎርሞች አሉ። ምንም
አይነት የእናንተ ላይቭና ፓርቲ መቀመጥ ሳያስፈልጋችሁ ስልካችሁ ኦፍም ኦንም ሆኖ ገንዘብ ሜክ የምታደርጉበት ፕላትፎርሞች አሉ። እነሱ ልለቅላችሁ እንዳልኳችሁ 1000 ላይክ እና ኔክስት ያላችሁ ኮመንት መጻፍ ነው ማለት ነው። በቀጥታ ቪዲዮቹን ይዤላችሁ እመጣለሁ። ኦኬ እንደምትመለከቱት ኤንሲ ዋሌት ላይ ገብቶላል ብሎ ከላይ ኖቲፊኬሽን ልኮልኛል ማለት ነው። ፕላትፎርሙ ሊንክ ዲስክሪፕሽን ላይ የመጀመሪያ ኮመንት ላይ ፒን አደርግላችኋለሁ። በተጨማሪም ቴሌግራም ቻናላችን ላይ @beba434 ሰርች በማድረግ ታገኙታላችሁ። በቀጥታ ሬጂስተር ወደ ማድረግ እንሄዳለን። ይመቻችሁ። ኦኬ እንደምትመለከቱት ቴሌግራም ቻናላችን ላይ ከሄዳችሁ ቻናሉ ላይ ታገኙታላችሁ። የተቀመጠላችሁን በቀጥታ መንካት ነው ማለት ነው። ልክ ስትነኩት ሊንኩን ሪዳይሬክት ያደርግና ትክክለኛ ፕላትፎርም ጋር ይወስዳችኋል ማለት ነው። ሊንኩን ቴሌግራም ላይ ዲስክሪፕሽን ላይ እንደዚሁ የመጀመሪያ ኮመንት ላይ ፒን አደርግላችኋለሁ። ከዛ ማግኘት ትችላላችሁ። እንዳልኳችሁ ቪፒኤን ኦን ማድረግ በቅድሚያ አለባችሁ ማለት ነው። ስለዚህ እኔም ቪፒኤን ኦን አላደረኩም። ኮኔክት አድርግና መለሳለሁ። አለቀ። ኮኔክት ሆኖልኛል ማለት ነው። በቀጥታ ሊሄድና እንደዚህ ኮኔክት ካደረጋችሁ በኋላ ነው የምትሄዱት። አለበለዚያ ግን እንዳልኳችሁ ሪቻርጅ ይጠይቃችኋል ማለት ነው። በቀጣይ ደግሞ ቶን የሚከፍለን አለ። ባለፈው ቴሌግራም ላይ ፖስት አድርጌላችሁ ኦልሞስት ለሙከራ ነው ቼክ አድርጉት ብያችሁ ነበር። በቶን ነው የሚከፍላችሁ። አንድ ቶን 10000 የዛ ነጥቡ ማለት ነው። አንድ ቶን ነው። አንድ ቶን ደግሞ 1.6 ምናምን ዶላር ነው። ስለዚህ በጣም ጸዴ ስራ አለ። ቀጣይ መለቅላችሁ እንዳልኳችሁ 1000 ላይክ ማስገባትና ኔክስት ያላችሁ ኮመንት መጻፋችሁን እንዳትዘነጉ። እንደምትመለከቱት እዚህ ጋር ምን ያመጣል ማለት ነው። ጉግል ፕሌይ የሚል አለ። ልክ ሊንኩ ከነካችሁ በኋላ ስክሮል ስታደርጉት ጉግል ፕሌይ የሚለው ስትነኩት ሪዳይሬክት ያደርግላችሁና ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። እንደምትመለከቱት አሁን እዚህ ጋር ሁለት ኦፕሽን አላችሁ። ኢንስታል ይላል፣ ከዛም በኋላ ፕሌይ ስቶር ይላችኋል ማለት ነው። ስለዚህ ሁለተኛውን ትጫናላችሁ። ቀጥታ ፕሌይ ስቶር ላይ እንዲወስዳችሁ አንደኛ ጋራንት እንደሆነ ማየት ትችላላችሁ። እንደምትመለከቱት ዳውንሎድ ስንት አለው? 1 ሚሊዮን በላይ ዳውንሎድ አለው ማለት ነው። በጣም የሚገርም ፕላትፎርም ነው። ሬት አለው 93000 ሪቪው ሰጥተውታል። ሬት 4.6 አለው ማለት ነው። ስለዚህ ኢንስታል ታደርጋላችሁ። ቀጥታ ኢንስታል አድርግቶ ሲጨርስልኝ ደግሞ ሬጂስተር ወደምናደርግበት ቦታና እንዴት ስታርት እንደምታደርጉ ማይኒንጉ እንዴት እንደምትጀምሩ በሰፊው ማሳያችሁ ይሆናል። ቪዲዮ ላይክ ያደረጋችሁ ልጆች እስካሁን ላይክ ማድረጋችሁ እንዳዘነጉ። ሌላው በቀጣይ ይዤ ላመጣው እንደምትመለከቱት እዚህ ጋር 0.99 አለ። ያ ማለት 9900 0.99 ነው። ኦልሞስት 10000 $1 ማለት ነው። ዊዝድሮ ያደረኩት አለ። ቼክ ላድርግላችሁ። እዚህ ጋር እንደምትመለከቱት $1 ገብቶልኛል። አንደኛው ደግሞ ቶን ነው። በቶን የሚከፍላችሁ ቀጥታ ወደ ዶላር መቀየር ትችላላችሁ። ኦልሞስት ካስገባው በኋላ ወደ ዶላር ቀይር ያለው። ቀጣይ ቪዲዮ ደግሞ ይዤላችሁ እመጣለሁ። ፕሮሰሲንግ ላይ ነው ማለት ነው። ዛሬ ይሄም ይገባልኛል። እንደዚህ ያደረጋችሁ የምትሰሩት ነው ማለት የምትገቡት እዚህ ጋር የምትሰሩት ነገር የለም። እነዚህን ክሊክ እያደረጋችሁ ብቻ ቴሌግራም ቻናሎችን እንደዚሁም ደግሞ ግሩፖችን ቦቶችን ጆይን ማድረግ ነው። ሲምፕል የሆነ ዌይ ነው ማለት ነው። በቀን ሊሚት አለ። ስለ ሌቭሉን በደንብ በቀጣይ ቪዲዮ በደንብ አብራርቼ እነግራችኋለሁ ማለት ነው። ጸዴ ስራ ነው እንዳልኳችሁ። ላይክ እና ኔክስት ያላችሁ መጻፋችሁን እንዳዘነጉ። አሁን ወደ ዛሬው መረጃችን እናልፋለን። እንደምትመለከቱት ኖርማሊ ኦፕን ብሎኛል። በሊንክ ስትገቡ የሚሰጣችሁ ቦነስ አለ። ያንን ቦነስ ትወስዳላችሁ። አሁን አሳያችኋለሁ ማለት ነው። አለው ትላላችሁ። በቀጥታ ሬጂስተር ወደ ማረጊያው ሳይት ይወስደኛል። እንዳልኳችሁ እዚህ ስራ ላይ ቪፒኤን በጣም ግድ ነው። በባለፈው ቪዲዮ $20 አውጥቻለሁ ብዬ እንዴት እንዳወጣው ዋሌቱን ክሬት እንዳረኩት በሰፊው ማብራሪያ ሰጥቻችሁ ነበር። ቪዲዮ ተይዞብኝ ነበር። አስለቅቀን ነው እንደምትመለከቱት። አሁን ወደ ውስጥ ገብቻለሁ። ስለዚህ እሱን ቪዲዮ ገብታችሁ እዩት። ብዙዎቻችሁ ገብታችሁ ሰርታችሁበታል። ዊዝድሮ እየጠበቃችሁ ነበር። በዛ ቪዲዮ ዊዝድሮ እያደረጋችሁ እንደሆነ ነገራችሁኛል። ይመቻችሁ። ያልጀመራችሁ ሰዎችም ገብታችሁ ስሩበት። ምክንያቱም ሰዎች 80 90 $110 እያወጡበት ይገኛሉ በዛ ፕላትፎርም ማለት ነው። በደንብ ከሰራችሁበት በደንብ አሪፍ ኢንካም አለው። እሱንም ሬጂስተር ስታደርጉን ብያችኋለሁ። ቪፒኤን ማብራት አለባችሁ ብያችኋለሁ። ሳይን ኢን ዊዝ ጎግል ይለኛል። እሱን አንድ ጊዜ ክሊክ አድርግለታለሁ። ስልካችሁ ውስጥ ያለውን ጂሜል ይዘረዝርላችኋል። አንዱን ጂሜል ትመርጡለታላችሁ። እኔ አሁን እዚህ ጋር ሁለተኛ ስለሆነ እየከፈትኩት ያለሁ ሌላ ያልከፈትኩበትን ከፍቼለታለሁ ማለት ነው። እንደምትመለከቱ ሲምፕል ነው። በጣም አሪፍ የሆነ ፕላትፎርም ነው። ምንም አይነት ኢንተርኔት አይፈልግም። በጣም ሲምፕል በቱጂ እንኳን የሚንቀሳቀስ ማይኒንግ ፕላትፎርም ነው። ኦኬ አሁን እንደምትመለከቱት በጂሜሌ ኮድ እየላከልኝ ነው። ስለዚህ ኮድ ገብቶልኛል። ኮፒ ያደርግለታለሁ። ባስገባችሁት ጂሜል ይልክላችኋል። መጥቼ እዚህ ጋር ፔስት ማድረግ ጎ ትላላችሁ ማለት ነው። በጣም አሪፍ ጋይሶች። እንደምትመለከቱት ኮድ ካስገባችሁ በኋላ ወደ ውስጥ ያስገባችኋል። ዩዝ ከረንሲ ይላችኋል። እዚህ ጋር እንደምትመለከቱት ሃሽ አለ። ስለ ሃሽ ኮይንም በደንብ በቀጣይ ቪዲዮዎች ብዙ ቪዲዮዎች ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ቪዲዮን ላይክ ያደረጋችሁ 1000 ላይክ ማስገባት፣ ሰብስክራይብ እና ኮመንት ኔክስት ያላችሁ መጻፍ ነው ማለት ነው። አሁን ግን በቀጥታ ቢቲሲ እናደርጋለን፣ ቢትኮይን እናደርጋለን። ምክንያቱም አሁን ያለው ትልቁ ክሪፕቶ ከረንሲ ቢትኮይን ነው። ቅድም በመጀመሪያ አሳይቻችሁ ነበር ያለበትን ዋጋ ማለት ነው። ቢቲሲ ነካዋለሁ። ከዛም በኋላ ኮንፈርም ታደርጋላችሁ። ከስር ኮንፈርም ካደረጋችሁ በኋላ እንደምትመለከቱ ሰክሰስፉሊ ስዊችድ ብሎኛል ማለት ነው። ከስር ኔክስት ትላላችሁ። እንዴት ማይን እንደምታደርጉ ነው የሚነግራችሁ። በጣም አሪፍ ስራ ነው። ብዙ ሰዎች ኦልሞስት በዚህ ፕላትፎርም ይሰሩበታል። ኢንጆይ እያደረጉ ነው የሚሰሩት። ምክንያቱም እንዳልኳችሁ ምንም የሚጠበቅባቸው ነገር የለም። ኮኔክት አድርገው ብቻ መውጣት ነው ማለት ነው። እሺ እንደምትመለከቱት አሁን ወደ ውስጥ ከገባችሁ በኋላ ዋናው ነገር እዚህ ጋር ነው ማለት ነው። አድ ፖል ማይነር የሚል አለ። እሱን አንድ ጊዜ ፕላስ ታደርጋላችሁ። ከነካችሁ በኋላ ሰብስክሪፕሽን ይጠይቃል እዚህ ጋር ማለት ነው። ምንድነው ሰብስክሪፕሽን የሚጠይቀው? ቪፒኤን ሳናበራ ብንከፍት ኖሮ እንደዚህ ይጠይቀን ነበር። አሁን ግን በቀጥታ ራሱ ማይን ማድረግ ይጀምራል ማለት ነው። ፕላይ የምትል ቦታ አለች። እሷን አንድ ጊዜ ክሊክ ስታደርጉ እንደምትመለከቱት ማስታወቂያ እዚህ ጋር አንድ እዩ ይለናል። ይሄን ማስታወቂያ እናይለትና እዚህ ጋር ፕላይ ማለት ነው። ስለዚህ እነኚህ ፕላትፎርሞች የሚጠቀሙት ምንድነው? ማስታወቂያዎች አዶች ይገባሉ በየመሃሉ። ስለዚህ እነኚህ ማስታወቂያዎች እናንተ ስታዩ ለእነሱ ጥቅም አላቸው ማለት ነው። እናንተ ደግሞ ማይን ታደርጋላችሁ። በጣም ያበደ ሲስተም ነው የሚጠቀሙት። ተመችቶኛል። አይሆፕ ሁላችሁም እንደሚመቻችሁና ገብታችሁ እንደምትሰሩበት እርግጠኛ ነኝ። በቀጣይ የሚገራረም ቪዲዮዎች ይዤላችሁ እመጣለሁ። እንዳልኳችሁ የቶኑ ነው ዊዝድሮ አድርጌ በቴሌግራም ዋሌት
ዋሌት ያስገብቻለሁ። እሱን ደግሞ በቀጣይ ይዤላችሁ እመጣለሁ። እናንተ በቀጣይ ምን ታደርጋላችሁ ማለት ነው? ይሄንን ፕሌይ ማድረግ ነው፣ በቃ አድ ማድረግ ነው ማለት ነው። ከስር እኔ እንዳልኳችሁ ሁለተኛ አካውንት ስለሆነ የስልኬ የሰርቨር አይፒ አድሬስ ስለሚያውቀው ለዛ ነው ያልከፈተልኝ ማለት ነው። እናንተ ይከፍትላችኋል። ያልከፈታላችሁ ልጆች ደግሞ ቴሌግራም ላይ ኮንታክት አድርጉኝ ማለት ነው። መፍትሄ ስላለ። ስለዚህ ይሄን ይመስላል እንዳልኳችሁ። ደግሞ ወደዛ አካውንት ልመለስና ማይን እያደረገ አሳያችኋለሁ። ኦኬ አሁን ወደ ዋና አካውንት ተመልሻለሁ። እንዳልኳችሁ ልክ እናንተ እቺ ላይ በተማን ስትጫኑ ማለት ነው ልክ እንደዚህ መቁጠር ይጀምራል። ይሄን ሲጨርስ ይሄ 1000 ሲሆን ደግሞ ወደዚህ እየቀጠለ ይሄዳል ማለት ነው። ከሰራችሁ በኋላ ዊዝድሮ ደግሞ ቴሌግራም ላይ መለቀላችሁ ይሆናል። ቪዲዮ ዊዝድሮ አደራረጉን ኦልሞስት ከኤንሲ ዋሌታችሁ ጋር ኮኔክት በማድረግ ነው። 2 ደቂቃ የሚሆነው ቴሌግራም ቻናላችን ታገኙታላችሁ። @beba434 ብላችሁ ሰርች በማድረግ ጆይን በሉት ማለት ነው። ስለዚህ የሚገርም ስራ ነው ጋይሶች፣ ሁላችሁ ገብታችሁ ስሩበት። ቪዲዮ ላይክ አድርጉ፣ እንደዚሁም ክስት ያላችሁ ኮሜንት በማድረግ ሌሎች ሰዎች ሼር አድርጉላቸው። ቤተሰብ የዛሬው መረጃችን ይሄን ይመስል ነበር። አዩ በጣም እንደወደዳችሁት እርግጠኛ ነኝ። ምክንያቱም የሚገርም ፕላትፎርሙን ይዤላችሁ መጣሁት። በሳንቲም ደረጃ ዊዝድሮ ማድረግ ትችላላችሁ። በተጨማሪ ደግሞ ይሄ ቪዲዮ አዲስ አስገቡት ኔክስት ያላችሁ ኮሜንት ጻፉልኝ። ቀጣይ ይዤላችሁ መጣሁ። በቴሌግራም ምንም አይነት ላይቭ እና ፓርቲ የለውም። በቀጥታ ስልካችሁ ውስጥ ታስኮች አሉ። በየቀኑ ዴሊ የሚሰጣችሁ ነገር አለ ማለት ነው። በጣም የሚገርም ነገር ነው። በዛ ቪዲዮ ደግሞ ይዤላችሁ መጣሁ፣ ምክንያቱም እንደ ቲም ስለምንሰራበት ማለት ነው። ለሁላችሁም የሚገርም እድል ይዤላችሁ መጣለሁ። በቀጣይ ቪዲዮ 1000 ላይክ አስገቡ። አዳዲስ ሆናችሁ ሰብስክራይብ ያደረጋችሁ እስካሁን ላይክ ያደረጋችሁ ደግሞ ላይክ ያደረጋችሁ። ቀጣይ ቪዲዮ እስከምንገናኝ ይመቻችሁ። Subscribe and like. Live out the family.